በታችኛው ጀርባ አካባቢ የህመም ስሜት አለ። ትኩሳትስ ምናልባት ስትሸኑ የማቃጠል ስሜት አለው። ይህ ምናልባት የሽንት ቧንቧ ኢንፌክሽን ብቻ ሳይሆን አለፍ ሲልም የኩላሊት ኢንፌክሽን ሊሆን ይችላል። በዚህ ቪዲዮ የኩላሊት ኢንፌክሽን ምን እንደሆነ፣ ምልክቶቹ እና ወደ ከፋ ደረጃ ከመድረሱ በፊት እንዴት መታከም ይቻላል የሚለውን እናያለን። የኩላሊት ኢንፌክሽን በሳይንሳዊ አጠራሩ ፓይሎኔፍሪተስ ተብሎ የሚታወቅ ከሽንት ቧንቧ ኢንፌክሽን አይነቶች አንዱ ነው። ሲጀምር አካባቢ በሽንት ቧንቧ አካባቢ ላይ የሚጀምር ሲሆን በኋላና የቆየ ሲሄድ ወደ ሁለቱም ኩላሊት ወይም ደግሞ አንደኛው ኩላሊት ላይ ብቻ የሚሰራጭ ይሆናል። በወቅቱ ካልታከመ ወደ ከባድ የጤና ችግሮች ሊያስከትል ይችላል። የኩላሊት ኢንፌክሽን ብዙ ጊዜ የሚከሰተው በሳይንሳዊ አጠራሩ ኢቸርቻኮላይ ወይም ደግሞ ብዙ ሰዎች እንደሚሉት ኢኮላይ ተብሎ በሚጠራው ባክቴሪያ ከሽንት ቧንቧ አልፎ ኩላሊት ሲደርስ ነው። ይህ ብቻ ሳይሆን ሌሎች አባባሽ ምክንያቶችም አሉት። ከነዚህ መካከል ቀደም ብሎ የነበረ የሽንት ቧንቧ ኢንፌክሽን ሲኖር፣ የኩላሊት ጠጠር ሲኖር እና በሽታ የመከላከል አቅማችን ደካማ ሲሆን የኩላሊት በሽታ እንዲባባስ ከሚያደርጉ ዋና ዋና ምክንያቶች ናቸው። ብዙ ጊዜ ኩላሊት በሽታ ያለባቸው ሰዎች እነዚህን 5 የተለመዱ ምልክቶች ያሳያሉ። አንደኛ፣ ከፍተኛ የሆነ ትኩሳት እና ብርድ ማለት። ሁለተኛ፣ በጀርባችን ታችኛው ክፍል ላይ ይህ ማለት ወደ መቀመጫችን አካባቢ የህመም ስሜት ሲኖር። ሶስተኛ፣ ማቅለሽለሽና ማስታወክ። አራተኛ፣ ሽንት በምንሸናበት ሰዓት በተደጋጋሚ የሆነ የህመም ስሜት ሲኖር። አምስተኛ፣ ሽንታችን በጣም የሚሸት ከሆነ። እነዚህ ምልክቶች ከታዩብን አቅራቢያ ወደሚገኝ ጤና ተቋም በመሄድ የሽንት ምርመራና አለፍ ሲልም አልትራሳውንድና ሲቲ ስካን በማሰራት በቀላሉ መለየትና መታከም ይቻላል። ይህ የኩላሊት በሽታ ወደ ከፋ ሁኔታ ከመድረሱ በፊት እነዚህን በማድረግ ወደ ከፋ ሁኔታ ከመድረሱ በፊት ማከም እንችላለን። አንደኛ፣ በየቀኑ በቂ ውሃ ይጠጡ። ሁለተኛ፣ ሽንታችሁን በመጣባችሁ ሰዓት መሽናት ወይም ደግሞ አለመቋጠር። ሶስተኛ፣ ሁልጊዜም ከግብረ ስጋ ግንኙነት በኋላ ሽንታችሁን የመሽናት ልምድ ይኖራችሁ። አራተኛ፣ የሽንት ቧንቧ ኢንፌክሽን ካለብዎ በጊዜና በወቅቱ ይታከሙ። ውድ የፍቅር ጤና ቤተሰቦች ስለተከታተላችሁኝ በጣም አመሰግናለሁ። ይህ ቪዲዮ ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ።